ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንግዲህ ዛሬ የምንገኘው በጉራጌ ዞን ጌታ ወረዳ ሰንና ቆርሻ ቀበሌ በጢድ ጀፈረ ላይ ነው የምንገኘው። ያው ዛሬ አሁን ያለንበት የጢድ ጀፈረ እንግዲህ ለጉራጌ ብዙ ጊዜ የሚነገርለት የሚታወቀው አረንጓዴ አስፋልት ተብሎ ይጠራለታል። እንግዲህ ጀፈረ ማለት ነው። እንግዲህ ዛሬ እቺን በመታምር ቦታ ነው የምንገኘው። እንግዲህ የአየር ሁኔታው እጅግ ምቹ ነው፣ በጣም የሚያምር ነው። ማህበረሰቡም ደግሞ እንግዲህ ይሄ ድሮ አባቶቻችን ጠብቀው ለዘመናት ያስቆዩት ዛሬም ደግሞ ለኛ ለትውልዶቹ ተርፎ ዛሬ ላይ እንገኛለን። ለቀጣይም ደግሞ ለቀጣይ ትውልድ እንዲሆን አሁን ያለው ትውልድ በገጠር ኮሪደር በማስተሳሰር በልዩ ትኩረት ነው እየተሰራ ያለው። ይህ በጌታ ወረዳ ብቻ አይደለም አጠቃላይ በጉራጌ ዞን ነውና ለዚህ መገለጫ አንዱ ዛሬ የጢድ ጀፈረ ነው። እንግዲህ በጣም በሚያምር ሁኔታ ነው የምንገኘው። ጌታ ወረዳ ላይ ይሄ ብቻ አይደለም ያለው፣ ሌሎች የቱሪዝም መዳረሻ ቦታዎች አሉ። ዋቻባያ ፏፏቴ የሚባል አለ። ሌሎች ደግሞ የሚያምሩ ጀፈሮች አሉ። የዛራ ደን አለ፣ የቋንጤ ዝግባ አለ። ስለዚህ ጉራጌ ዞን አጠቃላይም እንደዚሁም ደግሞ ጌታ ወረዳ በቱሪዝም መዳረሻዎች ቦታ እጅግ ሀብታም ነች ማለት ይቻላልና እኛም ዛሬ የዚህ አንድ አካል የሆነው የጉራጌ ዞን የመንግስት ኮሚኒኬሽን የመምሪያ ኃላፊዎችና ባለሙያዎች አጠቃላይ በጌታ ወረዳ ያሉ የቱሪዝም መዳረሻ ቦታዎችን በማየት ሌሎችም ደግሞ መጥተው እንዲያዩ ዛሬ እዚህ ተገኝተናል ማለት ነው። በቀጣይ የምናያቸው በርካታ የቱሪዝም ቦታዎች እጅግ ደስ የሚሉ ቦታዎች ስላሉ እናንተም ከኛ ጋር ሆኑ፣ ተከታተሉ። የጉራጌ ገነ አቦይ ሽርኸማ የጉራጌ ገነ አቦይ ሽርኸማ እንማሁ የዞ ኢናም ያሸንኸማ ሌላ ረፍ ተቀበል ሌላ ሌላ ኦሆ ላሌ